የቱን ነው ማስቀድመው ቀይወጡን ለመስራት? ከስራ ውጪ እኔም አንተ ምንም አይነት ንግግርም ሆነ ግንኙነት አይኖረንም። ጦና ይስለኝ ወዷ ባለቤቴ እንደምን ዋልሽ? እንዴት ዋሉ? ምን ነበር? ቀይ ወጥ ለመስራት ቲማቲም ነው ሽንኩርት ወይስ እርዱን ነው ማስቀድመው ግራ አይገባኝ ሲሆን በዚህ ጉዳይ ላይ ጠንከር ያለ ዝርዝር ማብራሪያ ፈልጌ ነበር። እኔ ምን አውቅልዎታለሁ? ግራ ከገባዎት አጋጆትን ጠይቀው መስራት ይችላሉ። አዎ ሆኖም ግን በቤት ውስጥ ኮራት መስራት የእማ ወራዋም ድርሻ እንደሆነ በስምምነት ተደንግጎ ቀርቧል። እዚህ እንደግዘው ሰው ማሳቦትን ቢሰጡ መልካም። ስለዚህ ቤት ውስጥ የተሰራውን አሟሙቀው መመገብ ይችላሉ። ቤት ውስጥ ያለውን ምግብ ደጋግሞ አሟሙቆ መመገብ ትዳርን እያቀዘቀዘ ሆድን የሚያሞቅና ለተለያዩ የተውሳክ በሽታ እንደሚዳርግ ታች ሰፈር ያለው ጤና ጣቢያ ገልጿል። እድሜ ልኮትን ሲመገቡት የነበረው ምግብ እንዴት ነው ዛሬ በሽታና ህመም ሊፈጥሩበት የሚችለው? ብቻውትን ተከራይተው ሲኖሩ ያለውን ነገር በደንብ አድርገን እናቅ ነበር። አሁን በደረሰን ዝርዝር መረጃ መሰረት ቸክ ካልሻት ትመለሺም። አንተ አጋጣሚ ተጠቅመህ ትሳደባለህ እንዴ? ለምን ክብር ማጠብቀው? ስነ ምግባራዊ የሆነ ባህሪ ከስራ ቦታ እንደሚያሳግድ ግልጽ የሆነ ዝርዝር አለ። ኧረ እባክዎት ስነ ምግባራዊ ድርጊት ስራ ላይ ብቻ ሳይሆን ትዳር ላይ ይሰራል። ስለዚህ ክብሮትን ጠብቀው ቢቀመጡ ይሻሉታል። ካልሆነ ግን ምን አይነት እርምጃ እንደምወስድ ከማንም በላይ ጠንቅቀው ያውቃሉ።